እኔ ይከፋኛል። ገባሽ? ያ ነገር ስለሆነ አታልቅሺ፣ አይክፋሽ። እኔ እንዲከፋሽም አልፈልግም። እሺ ንድ በቃ አታልቅሺ። ቶሎ ሆዲ ብሳት አለችልኝና ለምን ላርጋት ፋሚሊዎቼ፣ ወይ አንጠልጥያት የሆነ ትንሽዬ ነገር አይደለች በሻንጣሉ ስጋት ነገር ምን ላርግ? የምር የሌላት በቃ ማልቀት ምናምን አይፈቅድም። 15 ቀን ግን ባትቆይ ምን አለበት እኮ? ላለመቆየትማ ሞክራለሁ እኮ ቶሎ ለመምጣት ሞክራለሁ። ግን ደግሞ አንቺ እንደዚህ ከሆንሽ ደግሞ እኔ እዛ ሄጄ ይደብረኛል። አንጀቴን በላችኝ እኮ ነው ራሱ። ኧረ የምር እኔ ጃኒ ራሴ አሁን እንዴት ብዬ ነው መኪናው የምነዳው ራሱ? ሩታ እንዲህ ሰው እኮ ሲሸኝ ደስ ተብሎ ምናምን የሚሸኘው። እሺ እኔ ፍቅር ደስ ብሎኛል። ደስ ያለው ሰው ያለቅሳል እንዴ? እያለቀሽ ነው እንዴ? ደስታሽን በእንባ ደስ ያለው ሰው ያለቅሳል? አያለቅስም፣ እውነት አያለቅስም ሩታዬ። ስለዚህ ኖርማል ሁኚ። ይሄ ኖርማል ሆንኩ። እያያዝ ነው፣ እየፎገረችኝ ነው። ባይዘው መኪና ያላ ሊዞ ይችላል። እኔ ፍቅር በኤፍሬም እግርም ልንሄድ እንችላለን። እኔ ኤፍሬም እግር ላይ ሆኜ ምናምን እኔ ፍቅር እሱ ላይ ቁጭ ብዬ ሁላ አያስከፍለኝም። ወንድም ለመቼ ነው እያየሽ አይደል? እኔ ፍቅር እንዲህ ፈገግ ስትይ ነው እና ቤንዚን የለም ቤንዚን መንገድ ላይ ያቆምልኝ ሽንት የለም። አንዴ መንገድ ከጀመረ ይነዳዋል ነው እና እስከና አድርሱም ተዛኩኝ አላወቅሽውም? ልጁ ከዘረጋ እኮ በቃ አንድ ቡታጀራም ሊደርስ ይችላል። ሄዳበት አታውቅም እኮ ነው። አንድ ቀን ትሞክሪዋለሽ። መዘርጋት ነው የሚጠበቅ። ቀና ነው አርተሳፍራ ቃለው ከሀያት ግን አሁን መኪና ላይ እንዴት ነው የምትገባው ነው አንተ? ወይንስ እንዲህ ቁጭ ልትል ነው? ብቻ ግራ ያጋባል። ለማንኛውም ፋሚሊዎቻችን ኤፍሬምን ይዞ መሄድ ትንሽ ችግር ነው። አልተፋታኝም ግን በዚህ ስሙ እንዴት አልተፋታኝም? ነካክቶኝ እኮ ነው ባይዞ ቤት ራሱ ነካካኝ። ከዛ በቃ ምንም ማድረግ አልቻልኩም እና ይልቅ አውቄ ነው አንቺ እንድትስቂ እንድትዝናኝ ብዬ ነው እንጂ ኤፍሬም እግር ነው አይደለም እጅ ነው። እና እውነት እንዳይመስላችሁ ወንድሜን እንትን አትበሉት። የምሬን ነው። ራስ ነው ማንም ምንም ማለት ነው። አይ ኮሜንት ላይ አንዳንድ ሰዎች እየሳደባችሁ እያየሁ ነው። እንደ ስነ ስርዓት ምንም ማለት ራስ 45 ቁጥር በሱ ተጀመረ እንዴ? 45 ቁጥር ማድረግ በሱ ተጀመረ እንዴ? አረ ስለ ተራዳቸው ባለፈው 48 እና ሀቅ ይታለ ልጁ ሀቀኛ ነው። ደስ የሚለው ነገር ወንድሜ እኛም ኮራን በእግርህ እኛም ኮራን እያልን እንግዲህ ጉዞ ወደ ቡታጀራ የምናቀና ነው የሚሆነው ማለት ነው። ፋሚሊዎቻችን መንገድ ላይ አንዳንድ ችግሮች እንዳይፈጠርበት ብዬ 4 ፌስታል ነው 5 ፌስታል እግሩ ላይ አስረናል። ምናልባት ሰው ቦሚት ነው አይደል የሚያደርገው፣ እሱ እግሩ ሊተፋ ይችላል እና ለዛ ነው ቤተሰቦች እንግዲህ በቃ ከባለፈው ጀምሮ አጠብከው ተጫዋቹ ነው ባልሽ ተጫዋቹ እና አንቺን አክብሮ ነው ባይዘው እንጂ ሄድብኝ ነበር። አሁን ቡታጀራ ስንሄድ ባለትዳር የሚመስለው እሱ፣ እኔ በቃ የሆነ ላጤ ሮጥ ብዬ መበላ ሰው ነው የሚመስለው። ሀሳብ የለ ምን የለ። ባለትዳር ስትሆኑ ባይዘው ቤተሰቦች ብዙ ሀሳብ ነው ያለባችሁና ኤፍሬም ሀሳብ እሱ ለአንድ ነፍሱ እዛ አይጨነቅ። ለአንድ ነፍስ ያለ ማለት እየሰማኝ አይደለም ማለት ነው። ባለፈው ልጆች አሉኝ አላልኩም? ኦኬ ያልታወቁ ልጆችም አሉ። ልጆች አሉኝ እኮ አልኩም። 6 ልጆች ማለት ነው። ቁርስ፣ ምሳ፣ እራት ምናምን ተሳስበው የሚበላውን ነው። እሺ አይሮ ጭንቅላት ነው የሚያናቅለው። እና ወንድሜ ችግር የለው። ምናልባት የትኛው ነው ያገባው የትኛው ነው ባለትዳሩ ከተባለ እኔ እሺም ስለሚይዘኝ እሱ ነው የምለው። እሺ ፋሚሊዎች ምን ነው አንተ ለምን ተጋባክ? እሺ ስለዚህ ሩታዬ አሁን አይፋ ዲኬርም ችግር አይመጣም። አሁን ችግር የለውም። እግሬን እያስታወሽ ያልኩትን ነገር እያሰብሽ ምናምን አንዳንዴ ሲደብርሽ ደግሞ ማለት ነው ፎቶዬን ምናምን ይዘሽ ቀረህብኝ እኮ እያልሽ ምን ናፍቆት ነው ምን ልቀራስበ ነው ቀረብኝ። ኧረ 1-3 ቀን ምናምን ናፍቆት። ከዛም በኋላ በቪዲዮ ኮል እንደዋወል ባይዘው አሁን እኮ ያለንበት ጄኔሬሽን ምርጥ ነው። በቪዲዮ ኮል እንደዋወላለን። ኤኒ ታይም ታገኛለሽ። አይን ላይ ምንም ታያያለሽ። ከዚህ በላይ ምን ትፈልጊያለሽ? አይ እንደዚህ ብለህማ እንዳትበላ ኔትወርክ ላይ ይችላል። ሩታ ልደግፍሽ ነው። ከዛ ሙሉ ልብሶቼን ደግሞ አስቀምጫቸው ነው የሄድኩት።
ስትፈልግ እየለበሽ ምናምን ነገር ኢንጆይ እያደረሽ ከራስሽ ጋር ዘና በጣም ያንተ ልብስ እሷ ትልበስ ትቀልዳለህ። እቺ ጠባድሽ በጣም ቀልደኛ ሆኖ ለናተሽ ማነው እንደዚህ ተጫዋች ማነው እንደዚህ ድራማ እንድትሰራ ያደረገው አለ አንተ ልብሱ ነህ ወይ ምን እንበለው በቃ ሩታዬ እንሂድ ተይ ስንት ሰዓት ሆነ መሰለሽ ነው በቃ ነው ልሸኛችሁ ልሸኝ የሚለው ቃል ሲወጣ ማለት ነው አብሮ ፊቷ ላይ የሚወጣ ነገር አለ ሪላክስ አድርጊ ማማዬሽ ምን አልኩኝ እንዴ ምንም አላልሽም እኮ ግን እንዳይደብርሽ እንዳይከፋሽ አልከፋኝም እና ምን ይዤልሽ ልምጣ የምትፈልጉት ነገር ካለ ለእናንተም ይዤላችሁ እመጣለሁ ያው ቡታጅራ ማለት ጉራጌ ክልል ነው ከጉራጌ ክልል የሚመጡ የትኛውም ነገር የትኛውም ቦታ ያላችሁ ሰዎች እናመጣላችኋለሁ ምን ፈልገሽ ለመጀመሪያ ግን ለሷ ነው የምጠይቃት ምን ይምጣልሽ አሻንጉሊት ማምን የሁሉ አሻንጉሊት እኔ አሻንጉሊት እዛ ነብሽ እኮ እዚህ ጋር አሻንጉሊት ስለዚህ ከዚህ ሁሉ ሌላ ምፈልግ ነገር እሺ ምፈልግ ነገር ይላል ወይኔ ረሳሁት ዕቃ ናና ምን እንኪር ታያይሽ ረሳሁት ዕቃ እኔ እኮ አንዳንድ እያልኩ እየረሳሁ ነው የሚለው ቻርጀር አለስኩ አይተሻላ ባህልሽ ትንሽ እንትን እየደቀቀ ነውና ትንሽ አስተማሪ ጨዋታ ላይ ብቻ ነው እንጂ አንዳንድ ነገሮችን እየረሳ ነው አይረሳም እየደገፍሽለት ነው ባይኔ አትንዳው ስለዚህ ግን ይፋውን ጨክራችሁ ነው ይጥላል ኧረ እኔ ጨክኝማ አንቺን ትይሽ አልሄድም 3 ቀን ብቻ ቆይቼ ነው የምመጣው 3 ቀንስ ቢሆን ትሄድ አይደል አንተስ ያው ምን ሄድበት ነገር ነው ግዴታ ነገር ስለሆነ ነው እንጂ ማታ አንቺን ለቀን እኮ የሚሄድ ፍላጎት ይላል መጣና በኋላ ጉድ አቀርጋለሁ እንደዚህ አቀል ምን አገባኝ ምን በኋላ የመሩት እንደዚህ አቀልማ አቀልጭ መንገድ ላይ ብቻሽን በዛ ላይ አሁን ላይ ጥሩ አይደለም ለአንቺ ጉዞ ጥሩ ስላልሆነ አያስፈልግም እንደዚህ መዳፈርም ጥሩ አይደለም እኔ ደግሞ እመጣለሁ ከ3 ቀን በኋላ እመጣለሁ እዚሁ ፏን እንላለን ኖርማል ነው ማርካ አለ ምን አለ ብዙ ነው እኮ እዚህ ራሱ ችግር የአብረሽንም ቦታ በተካተን ባንችልም ያው በሱሱ የወንድምነታችንን ዝም ብለን ወንድም ይኖራችሁ እንግዲህ መከታ ያምራ አይደብርሻል ፏብያ አንቺ አጨናነቂ አንገብረኝ ልጁ ራሱ ቻርጀሩ አጥቶታ መሰለኝ እንግዲህ ነው ደበቀሽበት አይደለም እዚህ ገባ እዛ ወጣሁ ግን እቃ ምንም አልደበቅሽበትም ማለት አይ ኮንዳይል ብለሽ ምናልባት ግራካ የሚፈልገው እቃ ደበቅሽ ይመለሳል ፈልጎ ያገኘው አይቀርተው አብርሽ አጣው ቻርጀሩን አገኘው ምንድነው ቻርጀሩ ምንድነው የፈለከው አግኝቼዋለሁ ይኸውና አጥቼዋለሁ እርታይ ይሄ አንቺ የማታወስበት ነው እሺ እኔ 15 ቀን ሙሉ ማለት ነው ፋሚሊዎቼ እዛ ጠጉር የሚያጥለኝ የለም እንትን የሚለኝ የለም አንቺ ልጁ ተጫዋቹ ነው አልኩ እና ዳንስ እችን እያየው ሩታዬ እንድትመጣ ነው እሺ እኔ ራሱ አስከናችሁ ነው አሁንማ ጭራሽ እሷን እንታስተውስበት በማበጠራ ፎንቃ መጥፎ ነውና ለዛ ነው ሌላው ማለት ነው ፈልገው አንድ አካል አለ እዚህ ጋር ፋሚሊዎቼ አይ እንደዚህ ተደብቀክ እንዴ ሻርፕ ክና በዛሽ በዚህ ሰሞን በሰላም ነው እሺ እንግዲህ ቻው ልበልበት እሺ አሁን ላጫወለ አለ ነገሯ ነገር እሺ የኔ ውድ ልጅ ወንድ መሆኑ ማን እንትን አለ ይፋ አድርገናል ልጅ እኮ ችግር የለውም ሴትም ወንድም ልጅ ይባላል እሺ ልጆቻችን ሴትም ሆናችሁ ወንዶች እንኳን ደህና ቆያችሁ እንኳን ይሰማሉ እኮ ባይሰሙ እንዳይመስልሽ ማማዬ ሰላም ጤና ይስጥልኝ በላቸው አንቺ ነው ካሁኑኑ መግቢያ በአሰራር ስለምጃቸው ሲወጡ በአንድ አመቱ ዩቲዩብ ይከፍትልናል ቆሞ ሰላም እንዴት ናችሁ ጤና ይስጥልኝ ይሰማሻል እሺ ባይዚ ቪዲዮ አይዋል እኮ አድርጉ ስለዚህ አሁን አትቀልዱ ነገር ነው ነው ልክ አረቀት አስባለህ እነግረዋለሁ ምን ብለሽ እንደዚህ ብሎ ቀለደ እሺ አሁን እሺ ላውራበት አንቺ ቀን ሙሉ ስታውል ነው አምጥቶ እሺ ምን ላምጣልህ ቤቢዬ መኪና እንዴ አይ ቻለሰና ሰዓት በእናትሽ እና ላይፍ አታግብጂ እኔ ስንት ቸኮሌት ከረሜላ የሚባል ነገር ኖርማል ነው የሚነዳው ሳይሆን መኪና ኦኬ መጫወቻ መኪና እሺ ሌላስ ቤት
መሰረታዊ የሆነ ነገር ነው። ለልጁ በጣም ገና ነሽ። ለእኛ ቤት ሳንገዛ ለልጁ ቤት አላለችም። እኛ እናስባለን፣ እግዚአብሔር ያሳካዋል። አንተ ኖርማል ነው። አሜን በል እንገዛለታለን። እሺ ሌላስ? ሌላ ተናገር። ቆንጆ እያጨናነቃችሁ ነው። መማሪያ ቦታ እየመረጥንልህ እኮ ነው። ልብስ እየመረጥን ነው። ሌላ እቆያለሁ ለመምጣት ወደ መልካም ቆይታ ይሁንልህ በለው። እሺ መልካም ቆይታ ይሁንልህ የኔ ውድ ልጅ። እድግ በልልኝ። አሜን አሜን። ቱቱም አለው እደግልኝ ነው። እሺ ለማንኛውም ግን ማለት ነው አሁን አንተ ስትሄድ እኮ እሱ ያሰቃየኛል። ለምን? እሱ ቦሚት አልተወሽም? እሺ እንግዲህ በእናትህ አታስጨንቃት። ደግሞ የበላውን በልቶ ነው የሚያስጨንቅሽ። እግዚአብሔርን የምሬ ነው። ምን አለ መሰላችሁ ዶክተር ባለፈው ሲያወራን ማለት ነው ምግብ በበላሽ ቁጥር ሙሉ የወጣ እንዳይመስልሽ ልጁ መውሰድ ያለበትን ወስዶ ነው የሚወጣው አለ ዶክተሩ ነው ያለው። እና ለራስ በልተህ ለሷ አትንሳ አብላት። ግን እስካሁን ያልጠየኳችሁ ጥያቄ ለልጁ ስም አዘጋጅታችኋል ወይስ እስካሁን እንዴት ነው? ምንም ሳናውቀው ስም እናዘጋጅ ወዲው ጣሰው የምር ምርጥ ስም ነው ያወጣውለት። ሲቆላመጥ ጣስዬ ይሆናል አይደለም። ደምስስ ይሻላል። ደምስስም ምርጥ ነው፣ ደመላሽም ምርጥ ነው። ስለዚህ ደምስስ ይሻላል። በቃ እኔ ጣሰው ብየዋለሁ። እንግዲህ ከተመቸ ያው ሁለቱም ዘሴም ናቸው። ደምስስም ጣሰው ደምስስዬ ጣሰው ያልኩት አንደኛ ያለኛ ቅርጥሶ መጣ። ሁለተኛ ነገር እንግዲህ ብዙ ነገር ገና ከመምጣቱ እኛም እየጣሰን እየሄድን ነው። በሩጫ ነው የምንገናኘው። የሆነ ቀን የሆነ መድረክ ላይ መግቢያ ለመስራት እናንተ ራስ በዚህ ሰዓት ስም ይጠየቃል። እኔማ የተዘጋጃችሁ መስሎኝ ነበር። ወንድም ያልተዘጋጀን ስም ለማውጣት ለማንኛውም ስቀልዳችሁ ነው። ስም እናወጣው አስበን ተጨንቀን ጸሎት አድርገን ከፈጣሪ የተሰጠንን ስም ነው የምናስቀምጠው። እሺ እና ልክ አብርሃም እንደተባልከው ልክ አብርሃም ባይዘው ተው ልናገር አብርሃም ማለት ቤተሰቦች ተረድተነዋል። ከተረዳችሁ በቂ ነው። አባይ አንዛዛ እንሂድና መንገድ እወድሻለሁ፣ በርቺ፣ ጎብዢ፣ አንቺ ጠንካራ ነሽ፣ እንዳይደብርሽ፣ እንዳይከፋሽ ምግብሽን በስነስርዓት ብይ። እንግዲህ ቤተሰቦቼ ምግብ እንድትበላ አጋዥም አስገብቼላታለሁኝ። ብቻዋን አይደለችም፣ ለማንኛውም አጋጅ አለችን። ያው እየመጣች የምትሄድ ማለት ነው። ዴይ ቱ ዴይ ከእሷ ጋር ባታድርም እየመጣች የምትሄድ አብራት የምትሆን አለች። እንግዲህ እኔ ውድ ሰላም ቆይልኝ፣ እወድሻለሁኝ። ደግሞ ታውቂያለሽ አፈቅርሻለሁ። ስለዚህ ጎበዙኝ፣ እሺ ጠንካራ። ልክ ስንገባ ደግሞ እንደውልልሻለን። ሲንግል ነኝ። እሺ አንተን እኮ አይወክልም። ኤፍሬም ታፍራለህ? አፈቅርሻለሁ እኔም እወድሻለሁ። እሺ ሩታዬ መልካም ቆይታ ይሁንልሽ። እሺ ወንድሜ ሳው ከሶስት ቀን በኋላ እንመለሳለን። ኤፍሬም ሲመለስ እንግዲህ እዚህ ነው የምታሮሽ። ከሶስት ቀን በኋላ እዚህ ያራልሽ እየተጫወትን ፏ እያልን እንዳለን። ለማንኛውም ቤተሰቦች በቃ ሩታዬ መልካም ጊዜ ይሁንልሽ። የኔ ውድ እንዳይከፋሽ። እናንተ እንግዲህ ጨረሳችሁ? ኤፍሬም ሻንጣ ይዘሃል? ይዤልሃለሁ። በቃ ደህና ቆዩ። መልካም ቆይታ ይሁንላችሁ። ሁለታችሁም ሰላም ሁኑልኝ። በቃ እኔ ጨርሽኛለሽ። እናቴ የት ሄደ ነው የምትለኝ? ውጪ እረፍ። ምን አልኩሽ? እሺ ጌታ ይቅርታ። ይኸው እኔም እወድሻለሁ። በሰላም ግን ደውል፣ ደግሞ ሲገባ እደውልልሻለሁ።
ገብተናል። ውድ ፋሚሊዎች እኛ ተኝተን ነበር። እንግዲህ አብርሽ ነው ቀስቅሶን አቤላና እኔ